ይህ የምታዩት መንደር እኛ ቆሼ ሰፈር የምንለው አይነት መንደር ሲሆን ሙንታሉፓ የሚባል ፊሊፒንስ ውስጥ የሚገኝ አካባቢ ነው። ነገር ግን ሁሉም የአካባቢው ነዋሪ ቆንጆና ንጹህ መሆኑ ከአካባቢው አንፃር አነጋጋሪ ያደርገዋል። በአስቸጋሪ ሁኔታ ውስጥ የሚኖሩት እነዚህ ማህበረሰቦች ንጹህና ጥሩ አለባበስ በመልበስ ታዋቂ የሆኑ ነዋሪዎች ናቸው። ሌሎች የፊሊፒን ነዋሪዎች ስለ እነዚህ ህዝቦች ሲናገሩ ማዕበልና ጎርፍ ቢከሰትባቸው ራሱ በሚቀጥለው ቀን የሙንታሉፓ ሰዎች ንጹህ ሆነው ይገኛሉ ይላሉ። ከፍተኛ ሰዓታቸውን በስራ ያሳልፋሉ የሚባልላቸው የመንደሯ ነዋሪዎች ራሳቸውን ለመጠበቅ ግን ጊዜ አያጡም ተብሎላቸዋል። የሚኖሩበት መንደር ደካማ የሚባል አይነት ቢሆንም ቅሉ እነዚህ ነዋሪዎች ግን ንጽህናቸው ሀብታም ከሚባሉት የሀገሪቷ መንደሮች ዘርፍ ሊመደቡ የሚያስችላቸው ነው ይባልላቸዋል። በአካባቢው ያለው ቆሻሻ ውሃና ፍርስርስ ያሉ ቤቶችን አይታችሁ ቀና ስትሉ ትላልቅ ህንፃዎችን በምትመለከቱባት ፊሊፒንስ ህይወት ምንም ያህል ብትከብዳቸው የሙንታሉፓ መንደር ሰዎች ግን ተስፈኞች የሚያስብላቸውን አኗኗር ይኖራሉ። አብዛኛውን ጊዜ በአካባቢው ቶሎ ዝናብ ስለሚጥል የዝናብ ውሃን ጠብቀው ንጽህናቸውን የሚጠብቁ ሲሆን ህፃናቶቹም ሲጫወቱና ደስተኛ ሲሆኑ ይታያሉ።